ተግባራዊ ክርስትና እንደሌለን የሚያሳየው እና ሊኖር እንደሚገባ የሚያሳየው ለሌላው ነፍስ አለመጨነቅ ነው። በጣም ለራሱ ጸሎተኛ ጾመኛ ህይወቱን አስተካክሎ ስለሌላው ግድ የማይሰጠውና ምንም የማይመስለው ከሆነ ክርስቲያን አይደለም። ለወንድሙ መዳን የማያስብ ሰው ገና አላመነም ይላል ቅዱስ ዮሐንስ አፈወርቅ። ለሌላው ነፍስም የሚጨነቅ እኔ ምን አገባኝ የራሴን ህይወት ነው ምኖረው፣ ቤተክርስቲያን ሄዳለሁ፣ እማራለሁ፣ ጸልያለሁ፣ ንስሐ ገባለሁ፣ ሥጋው ደሙ ቀበል፣ የሌላው አይመለከተኝም ካልክ ከቃየል በምን ማትሻለ የወንድሜ ጠባቂው እኔ ነኝ እንዳለው ማለት ለወንድሙ መዳን የሚጨነቅ ቅዱስ ጳውሎስ ስለ መብል ባስተማረበት ስፍራ አንተ ዕውቀት አለኝ ብለህ ባርኬ በበላ ችግር የለውም ብለህ ትበላለህ፣ ወንድም ግን ዕውቀት ከሌለው በዚህ ይሰናከላል። ክርስቶስ የሞተለት ወንድም እንዲጠፋ እያደረክ ነው ይላል። ማን የሞተለት? በአንተ ዕውቀት ምክንያት ክርስቶስ የሞተለት ወንድም እና ሰው እኔ ካለ ራሱ ክርስትና ውስጥ ገና አልገባም ማለት ነው። እኔ ማለት እኛ ማለት ነው። ለዚህ ነው አሁን እኛ ቤተክርስቲያን ጸሎት እኛ ነው። ክርስቶስም አባታችን ሆይ ነው እንጂ አባቴ ሆይ ብሏል። ብቻችሁን ስትጸልዩ አባቴ ሆይ ነው አባታችን የምትሉት ተመልከቱ። አንድ ላይ ነው። እንደውም አንዱ ምን አደረገ መሰለህ? ገነት ሄዶ አሉ አንኳኳል። ማን ነው ሲሉት እኔ ነኝ ሲል አትገባም ማለት እኛንን ካለ ነው የሚገባው። እንደ ክርስቲያን ማለት ደግሞ እንደዛ እንዳይመስላችሁ ሊትራሊ እኔ ብላ አገባም ነው። እኛ ማለት ወንድሜ ማለት እህቴ ማለት አባታችን ሆይ በሰማያት የምትኖር ብቻህን ሆነ እንኳን ከወንድም ጋር እንድታወራ ወንድምን አካተህ እንድትጸልይ ይፈልጋል። እግዚአብሔር ህብረታችንን ይፈልጋልና የምንኖረው ኑሮ ህይወታችን ሌላውን አላሰናከለ ግድም አይሰጣል። እኔ ራሴ ልኖር እንጂ ምን ቸገረኝ ካል ክርስቲያኖች አይደለም። አንድ አይነ ስውር በጣም ይገርማቸዋል። በጨለማ ሲሄድ በሌሊት ማለት ሲሄድ ፋኖስ ይዞ ይሄዳል። እየሰማችሁ ፋኖስ ይዞ ይሄዳል። አይኑ ግን አይ እና ሰው አየውና ሳቁ መጣ። ምን ያደርግለታል? ምን ያደርግልሃል አንተ? ምን ያደርግልሃል? አይ ሰዎች እኔን ካላዩ መተው ከኔ ጋር ምን ይላሉ? አንዳንዴ ለሰው መያዝ ያለብን ፋኖስ አለ፣ ለሌላው ነፍስ መጨነቅ ማለት ነው። ይህ የክርስትና አንዱ መገለጫ